7 ዓመት ሙሉ መሬት ላይ ሲፈስ የኖረው የኢትዮጵያ ነዳጅ ያልተሰማው አስደንጋጭ ምስጢር። ውድ ተመልካቾቻችን ከዚህ በፊት ሰምተን የማናቀው ነገር ግን ለሀገራችን ታላቅ ተስፋ መሆን ሲገባው በዝምታ እየባከነ ያለ አንድ አስደንጋጭ ምስጢር ዛሬ ይፋ እናደርጋለን። ይህ ታሪክ የልማት ጥያቄ ብቻ ሳይሆን የአካባቢ ጥበቃና የዜጎች ሕይወት ጉዳይ ነው። በደቡብ ወሎ ዞን ለገሂዳ ወረዳ ስር እየፈሰሰ ያለው ታላቅ የነዳጅ ክምችት ከ7 ዓመታት በላይ በተፈጥሮ አስገዳጅነት መሬቱን ሰንጥቆ ሲወጣ ቆይቷል። ይህ ታላቅ ሀብት እስካሁን ጥቅም ላይ ሳይውል ቀርቶ በአሳዛኝ ሁኔታ እየባከነ ነው። ይህ ድፍድፍ ነዳጅ ከከርሰ ምድር በላይ መታየት ከጀመረ 7 ዓመታትን አስቆጥሯል። የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ እንደሚመሰክረው ነዳጁ በትክክል ወጥቶ መሬት ላይ በግልጽ እየታየ ነው። ነገር ግን ይህ ውድ ማዕድን ለሀገር ልማት የሚውልበት መንገድ ባለመዘርጋቱ ወሳኝ የሆነው የጥሬ ነዳጅ በቀላሉ መሬት ላይ እየፈሰሰና እየባከነ ይገኛል። የዚህ ችግር ክብደት የበለጠ ለመረዳት የዞኑን የማዕድን ሥራዎችና ፈቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል እንድሪስ ይህንን ያስረዳሉ። አቶ ጀማል እንድሪስ እንደሚያስረዱት ይህን ሀብት ለማስጠናትና ወደ ጥቅም ለመለወጥ በተደጋጋሚ ለሚመለከተው አካል ማለትም ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ይናገራሉ። ቀደም ባሉት ጊዜያት የግልና የመንግስት ተቋማት የሙከራ ፕሮጀክቶች ለማካሄድ ጥረት አድርገው ነበር። ነገር ግን ይህ ጥረት ዛሬ ላይ ተስፋ አስቆራጭ ሆኗል። አቶ ጀማል እንደገለጹት በ2011 ዓ.ም ማዕድን ሚኒስቴር ጉዳዩን ተመልክቶ ጥናት የማካሄድ እቅድ መያዙን ቢናገርም ከዚህ ጊዜ ወዲህ ምንም አይነት ተግባራዊ እንቅስቃሴ አላደረገም። ሀብቱ በግልጽ እየታየ እያለ የጥናት እቅድ ብቻ ይዞ መቀመጥ ምን ማለት ነው? የችግሩ ክብደት ከሀብት ብክነት አልፎ ወደ ሕይወት አስጊ ደረጃ ደርሰዋል። አቶ ጀማል እንድሪስ በግልጽ እንዳስረዱት ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢ የሚገኙ ውሃዎችን እየበከለ ነው። በሺዎች የሚቆጠሩ ዜጎችን ሕይወት የሚደግፍ ንጹህ ውሃ በነዳጅ እየተበከለ ነው። ይህም በለገሂዳ ወረዳ የሚኖሩትን ሕዝቦች ጤና አደጋ ላይ ይጥላል። ይህ ድፍድፍ ነዳጅ መሬት ላይ ቀጭን አይደለም። ከመሬት ውጭ የሚታየው ክምችት ከፍተኛ ነው። በጣም ይሸታል እና አደገኛ በሆነ ሁኔታ ተቀጣጣይ ነው። የወሎ ዩኒቨርሲቲ ባለሙያዎች ይህንን ክምችት አጥንቶ ነዳጅ መሆኑን አረጋግጠዋል። የወሎ ዩኒቨርሲቲ ባለሙያዎች እንደገለጹት ነዳጅ ወደ ውጭ የወጣው በአካባቢ ባለ በተዳከመ የመሬት ስብራት ነው። ይህ ማለት የነዳጁ መኖር በጭራሽ የሚጠረጠር ነገር አይደለም። ማስረጃው ከመሬት በላይ ሆኖ በየቀኑ ይታያል። የሚገርመው ነገር ሀብቱ እየባከነ ባለበትና አካባቢው እየተበከለ ባለበት ሁኔታ የአካባቢው ማህበረሰብ ይህንን ድፍድፍ ነዳጅ በራሱ መንገድ ለጥቅም እያዋለው ነው። ማህበረሰቡ በተሰነጠቀው መሬት ከላይ የሚፈሰውን ነዳጅ በመሰብሰብ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመበት ይገኛል። ይህ የሚያሳየው ህዝቡ ሀብቱን ለመጠቀም ያለውን ጉጉት ነው። ሆኖም ይህ ታላቅ ሀብት በሀገር ደረጃ ወደ ኢኮኖሚ ለውጥ ለመቀየር ግን የስልጣን ወሰን አለ። አቶ ጀማል እንደሚያስረዱት ይህንን ማዕድን የማስጠናትና የማልማት ወደ ጥቅም የማዋል ስልጣን በሕግ የተሰጠው ለማዕድን ሚኒስቴር ብቻ ነው። ክልሉ፣ ዞኑና ወረዳው ከፍተኛ ፍላጎት ቢኖራቸውም የሚችሉት ግን ግፊት ማድረግ ብቻ ነው። የለገሂዳ ወረዳ ኮሚኒኬሽን ሆነ የአመራሮች ጥያቄዎች ሁሉ ጥናት እናደርጋለን ከሚል ቀቢጸ ተስፋ ውጪ ምንም ተግባራዊ ምላሽ አላገኙም። የደቡብ ወሎ ዞን ጥሪ አሁን ግልጽ ነው። የሀገር ሀብት ከመባከን ይቁም፣ የአካባቢ ብክለት ይቁም። የማዕድን ሚኒስቴር ለዚህ ታላቅ ሀብት አስቸኳይ ትኩረት ሰጥቶ የተጀመረውን ጥናት ወደ ተግባር እንዲለውጥ አፋጣኝ እርምጃ መውሰድ አለበት። ይህ ነዳጅ ለሀገር ትልቅ ገቢ ሊሆን፣ የውጭ ምንዛሬ ሊያስገኝና የልማት ተስፋ ሊሆን ሲገባው መሬት ላይ ተንጠባጥቦ እንዲቀር መፍቀድ የለብንም። እኛም የሚመለከተው አካል በአፋጣኝ የለገሂዳ ጥሪ ሰምቶ አስቸኳይ መፍትሄ እንዲሰጥበት አጥብቀን እንጠይቃለን።